ወንጀል እንደፈለጉ እየሰሩ ዋናው እምነት በልብ ላይ ነው ብለው ለሚናገሩ ሰዎችና ለሚያስቡ ሰዎች ይሄንን ቪዲዮ ላኩላቸው። ይሄን ቪዲዮ ለብዙ ወንድሞች እህቶች ስለሚጠቅም ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። አጅሩ ከአላህ ነው። ወንጀል እንደፈለጋችሁ እየሰራችሁ ዋናው ኢማን በቀልብ ነው ብላችሁ የምታስቡና የምትናገሩ ሰዎች ኒፋቅነትስ ወይም ንፍቅናስ ጉልበት ላይ ነው? ቀልብ ላይ እኮ ነው የሚሆነው። እኛ ድርጊታችን የተስተካከለና ያማረ ከሆነ ቀልባችን የተስተካከለ ነው የሚሆነው። እኛ ድርጊታችን ያልተስተካከለ ከሆነ ቀልባችን ላይ ችግር አለ ማለት ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው በሐዲሱ ትርጉም እንዲያሉ አላ ወኢነ ፊል ጀሰዲ ሙድጋ፣ አላ አዋጅ ወኢነ ፊል ጀሰዲ ሙድጋ፣ ሰውነት ውስጥ አንዲት ቁራጭ ስጋ አለች አሉ። ኢዛ ሰሉሐት፣ እሷ ከተስተካከለች ሰሉሐል ጀሰዱ ኩሉ፣ ሰውነት ይስተካከላል። ሰውነት የሚተገበረው ተግባር ወይም ድርጊቱ የተስተካከለና ያማረ ይሆናል ማለት ነው። ወኢዛ ፈሰደት፣ እሷ ከተበላሸች ፈሰደል ጀሰዱ ኩሉ፣ ሰውነት የሚተገበረው ተግባር ወይም ድርጊቱ የተበላሸ ይሆናል። አላ አዋጅ ወሂየል ቀልብ፣ እሷም ቀልብ ነች አሉ። አንዳንድ ሰዎች መድረክ ላይ ቀርበው ማይክ ስለተሰጣቸው ብቻ እንደፈለጉ የሚናገሩ ሰዎች አሉ። ወደ ላይ ይወጣሉ፣ ወደ ታች ይወርዳሉ፣ ወደ ቀኝ ይሄዳሉ፣ ወደ ግራ ይሄዳሉ። እነዚህን ሰዎች መድረክ ሰጣችሁ እንዲናገሩ የምታደርጉ ሰዎች ዩቲዩብ ላይም በሉት የትኛውም ሶሻል ሚዲያ ላይ ወላሂ የምታገኙት ገንዘብ ሐራም እንደሆነ ወቁ። ትውልዱ ምንድን ነው የሚማረው? ከነዚህ ሰዎች ምንድን ነው የሚረዳው? እነዚህን ሰዎች በውስጥ በኩል ምከሯቸው ትሉናላችሁ። በውስጥ በኩል ስንመክራቸው አይተው እንዳላዩ ይሆናሉ፣ ሰምተው እንዳልሰሙ ይሆናሉ፣ አውቀው እንዳላወቁ ይሆናሉ። ምን እናደርጋቸው ታዲያ? ትውልድ እስኪጠፋ ዝም እንበል? አራ አላህን ፍሩ፣ አራ አላህን እፈሩ። አንዲት ሴት እንደፈለገች ተገላልጣ አላህ ባዘዛት መልኩ ሂጃቧን ሳትለብስ ዋናው ኢማን በቀልብ ነው ብትል መጀመሪያውኑ ቀልቧ መሸፈኑን ስላላመነበት ነው እሷም እንዲህ ተገላልጣ ያለችው። ስለዚህ ማይመስል ነገር አትናገሩ። እንደዚህ ያላችሁ ራሳችሁን አታሞኙ። ወደ አላህ ተመለሱ። ራሳችሁን አሞኝታችሁ ሰውንም አታሞኙ። ስንት እኮ ከታች ህፃናቶች አሉ፣ ስንት ማያቃለኩ ይህንን እየሰማ ልክ እንደ ተምሳሌት አርአያ አድርጎ የሚወስድ ይህንን ንግግር። ከዚህ ደግሞ አልፎ የእናንተን ወንጀል ሌላው ላይ የምትደፈድፉ እናንተ ተገላልጣችሁ ሂጃብን አላህ Subhanahu Wa Ta'ala ባዘዛችሁ መልኩ ሳትለብሱ አላህ Subhanahu Wa Ta'ala ባዘዛቸው መልኩ ኒቃብን የሚለብሱ እህቶችን ወንጀለኛ ታደርጋላችሁ። እነሱ አላህ Subhanahu Wa Ta'ala ባዘዘው መልኩ ሙሉ ሰውነታቸውን ተሸፍነው በገሃድ ሳይወጡ የሚሰሩት ወንጀል እናንተ ተገላልጣችሁ በአደባባይ ወጣችሁ ከምትሰሩት ወንጀል ያነሰ ነው። እኔ አሁን እየተናገርኩ ያለሁት ኒቃብ ለብሰው ላለመታየት ለብሰው ለመታየት ለሚጥሩ አይደሉም። ኒቃብ ለብሰው ሜካፕ ለሚቀቡ አይናቸው ለሚኳኳሉ እህቶች አይደሉም። ስለዚህ ለምንናገረው ነገር፣ ለምንጽፋት ነገር፣ ላይክ ለምናደርጋት፣ ፖስት ለምናደርገው፣ ሪፖስት ለምናደርገው ነገር አላህ ፊት እንጠይቅበታለን። አላህ Subhanahu Wa Ta'ala በቁርአኑ ምን አለ? ፈመን يعمل مثقال ذرة خيرا يره፣ የብናኝ ክብደት ያክል መልካምን የሰራ ሰው ያገኘዋል፣ የውመል ቂያማ ይመለከተዋል። ወመን يعمل مثقال ذرة شرا يره፣ የብናኝ ክብደት ያክል ክፉን ወይም መጥፎን የሰራ ሰው ያገኘዋል፣ የውመል ቂያማ ይመለከተዋል። አላህን እንፍራ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።